እዚህ ጋር በእናትህ ነግሬሃለሁ። አንድ እኩል ናቸው። ወደ ሜዳ እየገቡ ነው። እንደምናሸንፍ እርግጠኛ ነኝ። ተመርጠን ነበረ። እኔ በነገራችን ላይ አርሰናል ቢያሸንፍ አይደብረኝም። እሺ ቢሸነፉም ምንም አይመስለኝም። እሺ ያው ብዙ ጊዜ የሚያለቃቅሱ ሰዎች አስተያየት ነው የሰማሁት። አንድ ደጋፊ ማሸነፍና ማሸነፍ ብቻ የሚፈልገው የአርሰናል ደጋፊ ብቻ ነው። ምክንያቱም የዋንጫ ትችት አይዞህ እያየኸው ታጣጥመዋለህ። ሽንፈቱ ምናየው ይሆናል። መጨረሻ ላይ እንትን እንላለን። አፍሪካ የነበረ በረደልኝ ነው አባቴ። We are the gunners now. ምን ማረጋችሁ? ውሃ ተጠጣ ወተት ይችላል። አናንስ ይነግሩታል። እንዳይደግ የማይፈስ ያቀራበው ካምፕሳው ጋብዘን ምን ማረጋችሁ? አናንም ወተት በሰላም መግባቴን አረጋግጥላችኋለሁ። ከቼልሲ ጋር በሰላም መግባቴን ደስታሽን መግለጽ አለ። እኔ በጣም ተናድጄ ያለው አንቺ ደስተኛ ትመስኛለሽ በዚህ ሰዓት። የያዝኩት ንጉስ ነው። እንዴት ደስተኛ ነው? ዋንጫውን በሉ ይመስላችኋል? ግን 100% ፖተር እርግጠኛ ነሽ? መልካም ምንም ማድረግ አይቻልም። እውነትም መርፉን ተኩሶብን ዛሬ ተሰባብረናል። ምንም ማድረግ አንችልም። መግባቴ ያለ መግባቴ ቼክ አላማረኝም። አይ ምንም አናደርግም። ዛሬ በጣም የሚያሳዝን ቀን ነው። በአርሰናል 2-1 ተሸንፈናል። በግፍ ለዛው በቀይ ተጫዋች ወጥቶብን ምንም ማድረግ አንችልም። የእንግሊዝ ዳኞች ግን የሚሰሩት ነገር አግባብ የለውም። በጣም አሳፋሪ ነገር ነው። ይሄንን ጨዋታ ምርጥ አድርገን የተከታተልነው አዳነ ሆቴል ምስጋና ያቀረበን በሌላ ቀውጢና በንግ በሆነ ቪዲዮ እንመለሳለን። ይሄን ቻናል ሰብስክራይብ እና ላይክ ማድረጋችሁ እንዳይረሳ። መልካም ምሽት ይሁንላችሁ። ይሄን እንደዚህ ቀን አለው ለሁሉም አይተሃል አይደል?